ታናሽ እህት ወይም ታናሽ ወንድም ሲኖራችሁ የደም ግፊታችሁ ከ5% በላይ ይጨምራል። በቭላድሚር ፑቲን የምትመራው የሶቪየት ሀገሯ ሩሲያ 11 አይነት የሰዓት አቆጣጠር ያላት ብቸኛ የዓለማችን ሀገር ናት። ኤግ ጋንግ የተባለ የእንቁላል አይነት የኢንስታግራም አካውንት ላይ እስካሁን አንድ የእንቁላል ፎቶ ብቻ የፖስተ ሲሆን በዚህ አንድ የእንቁላል ፎቶ ብቻ ከ4.7 ሚሊዮን በላይ ተከታዮችና 56 ሚሊዮን በላይ ላይክ በማግኘት የዓለም አንደኛ ነው። ይህንን ያውቃሉ? የዓለማችን 16.6% የሚሆነው መሬት የንግስት ኤልዛቤት ነው። በጣም የሚገርመው ይህ ሁሉ መሬት ህጋዊ መሆኑ ነው። አንድ ሰው ራሱን በራሱ በትራስ አሊያም በሌላ ነገር አፍኖ መግደል አይችልም። ክርስቲያኖ ሮናልዶ ካሉት የወርቅ ጫማዎች አንዱን በ1.5 ሚሊዮን ዩሮ ማለትም 79 ሚሊዮን የኢትዮጵያ ብር ሽጦ ሁሉንም ገንዘብ ፍልስጤም ላሉ ችግረኛ ልጆች መርጃ ለግሷል። በአማካይ ሴቶች 1 ዓመት የሚሆን የእድሜያቸውን ጊዜ ልብስ በመቀየር ያሳልፋሉ። በስዊድን ባህል መሰረት ለሴቷ የሚደረግ የሰርግ ቀለበት 3 ሲሆን አንዱ የእጮኝነት፣ አንዱ የሚስትነት እና አንዱ የእናትነት ናቸው። በቅርቡ የቶሮንቶ ዩኒቨርሲቲ ሳይንቲስቶች እንዳረጋገጡት የመርሳት ችግር ያለበት ሰው ከፍተኛ የአይኪው ወይም የአስተሳሰብ ልቀት የአእምሮ ምጡቅ ባለቤት ምልክት እንደሆነ አረጋግጠዋል። በደቡብ አፍሪካ ውስጥ በአስራዎቹ ዕድሜ የሚገኙ ታዳጊዎች 40% ብቻ ናቸው ድንግል ናቸው የተባለው። በዚህ በረቀቀ ዘመን አሁን ላይ የሚሰሩ ስማርት ሽጉጦች የአሻራ መለያ ያላቸው ሲሆን የሽጉጡ ፍቃድ ካወጣው ሰው ውጪ መተኮስ አይችልም። ይህንን ያውቃሉ? ሎተሪ ቆርጠው ከማሸነፍ እድልህ ይልቅ መንገድ ላይ የመሞት እድልህ የሰፋ ነው። ሙሉ ጤና ሳይጎዳ የከፋ ችግር ሳይገጥምህ የዕለት ጉርስህን አግኝተህ ውለህ ወደ መኝታ ከሄድክ ዓለምን በእጅ እንዲያዝ ቁጠረው። ምክንያቱም አንተ የዛሬ እንጂ የነገ ሰው አይደለህምና። አፋችሁን ዘግታችሁ በአፍንጫችሁ ብቻ ስትተነፍሱም ሁለቱ የአፍንጫችሁ ቀዳዳዎች እኩል መጠን ያለውን አየር አያሳልፉም። ይህም ሂደት በየ15 ደቂቃ የሚለዋወጥ ነው። ከፈለጋችሁ አሁን ሁለቱንም አፍንጫችሁን በየተራ እየያዛችሁ ማረጋገጥ ትችላላችሁ። እያሽከረከሩ በስልክ ቴክስት መጻጻፍ 23% እጥፍ ለአደጋ ተጋላጭ ያደርጋል። በሌሊት የሚነሱ ሰዎች በሙያቸው ስኬታማ የመሆን እድላቸው የሰፋ ነው። እንደ ጣቶቻችን አሻራ ሁሉ የጡቶቻችን ጫፎች አሻራ የተለያዩ ናቸው። ዓለምን በእጃችን የዛሬው ፕሮግራማችን ይህን ይመስላል። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ ለዛሬ ያዘጋጀውላችሁ ይህንን ይመስል ነበር። ሰናይ ጊዜም። ሄናብ እውነት ብቻ ከቤኪ ጋር። ማነው ያለው አልልም አልጠይቅም ማነው ያለው